አድማጮች አሁን ደግሞ ነጭ አደገኛ ገዳዮች የሚባሉትን ነገራችኋለሁ ማለት ነው። ለጤናችን የማይስማሙትን አንደኛ ጨው ነው። በቀን ስንት ማንኪያ ጨው ለሰውነታችን የፈሳሽ መጠን ለማመጣጠን ቢጠቀምም መጠኑ ሲበዛ ግን ለደም ግፊት ቀዳሚ ጠንቅ ነው። ለጤናማ ሰው የዓለም ጤና ድርጅት እንደሚመክረው በቀን ከ5 ግራም ወይም ከአንድ የሻይ ማንኪያ በላይ ጨው መጠቀም የለብንም። ለደም ግፊት፣ ለልብና ለኩላሊት ታማሚዎች ለእናንተ ጥንቃቄ ይጠንቀር ይላል። በቀን ከግማሽ የሻይ ማንኪያ በላይ ጨው በፍጹም አይመከርም። ለምን? ጨው በሰውነት ውስጥ ውሃ እንዲከማች ስለሚያደርግ በልብና በኩላሊት ላይ ከፍተኛ ጫና ይፈጥራል። ትንፋሽ መቆራረጥና የእግር እብጠትንም ያመጣል። ሁለተኛው አደገኛው ደግሞ ስኳር ነው። ጣፋጩ ጠላት ይባላል። ሰው ሰራሽ ስኳር ለጤናችን ጠቃሚ ንጥረ ነገር ባይኖረውም በውፍረትና ለልብ ህመም ግን ዋነኛ ምክንያት ነው። የሚመከረው መጠን አንድ አዋቂ ሰው በቀን ከ25 እስከ 30 ግራም ወይም ከ6 እስከ 9 የሻይ ማንኪያ በላይ መውሰድ የለበትም። ስኳርን ልብ በሉ። አንድ ጣሳ ለስላሳ መጠጥ ብቻ እስከ 10 የሻይ ማንኪያ ሊኖረው ይችላል። ይህ ማለት አንድ ለስላሳ መጠጥ ብቻ የቀን ፍላጎታችንን ያጠቃልላል ማለት ነው። ስለዚህ ምን እናድርግ? ተግባራዊ መፍትሄዎች በቅመም ተኩ። በምግብ ላይ ጨው ከመጨመር ይልቅ እንደ ነጭ ሽንኩርት፣ ዝንጅብል፣ ሎሚና እርድ ያሉ ተፈጥሯዊ ቅመሞች በመጠቀም ጣዕሙን ያጣፍጡ። መለያዎችን ያንብቡ። የታሸጉ ምግቦች ሲገዙ ሶዲየም እና ሱገር መጠናቸው ዝቅተኛ መሆኑን ያረጋግጡ። ውሃን ጓደኛ ያድርጉ። ጥማትን በጣፋጭ መጠጥ ሳይሆን በውሃ ይልመዱ። ልጆቹንም ያስለምዱ። ልጆች ገና ከጀመሩ በዝቅተኛ ጨውና ስኳር እንዲያድጉ በማድረግ ለወደፊት ጤናቸው ትልቅ ኢንቨስትመንት ነው። እስኪ እንወያይ። እናንተ በቀን አማካይ ስንት ማንኪያ ስኳር ወይም ቡና ውስጥ ትጠቀማላችሁ? ሁለት በቤተሰባችሁ ውስጥ የደም ግፊት ወይም የልብ ህመም ያለበት ሰው አለ? ጨው መቀነስ የረዳቸው እንደሆነ ስሜቱን ጠይቁ። ሼር፣ ሰብስክራይብ ያድርጉ። ኢትዮጵያዊነት ታላቅነት